የብሔረሰቡ መጠሪያ ቃል በብሔረሰቡ ቋንቋ በተራራና በድንጋይ መካከል የሚኖሩ የተዋሃዱና የተቀላቀሉ ህዝቦች የሚል ፍቺ እንዳለውና ይህም ትርጉም ታሪካዊ መሰረት እንደያዘ ከብሔረሰቡ አዛውንቶች የተገኙ መረጃዎች ይጠቁማሉ። የሐመር ብሔረሰብ በደቡብ ኦሞ ዞን ውስጥ ከሚገኙ ብሔረሰቦች አንዱ ሲሆን በዋናነት በዞን ውስጥ በሐመር ወረዳ ይኖራሉ። ሐመሮች በሰሜን ከበናና ጸባይ፣ በምስራቅ ከቦረና ይጎራበታሉ። ከደቡብ ከዳሰነች፣ በደቡብ ምዕራብ ከያንጊያቶንና ሙርሲ ብሔረሰቦች ድንበርተኛ ናቸው። የብሔረሰቡ አባላት ዋነኛ መተዳደሪያ ከብት እርባታ ሲሆን ከዚያ ጎን ለጎን ንብ በማነብና በዝቅተኛ ደረጃ ደግሞ በቆሎና ማሽላ ለዕለት ፍጆታ በማምረት ኑሯቸውን ይመራሉ። የሐመር ባህላዊ ቤቶች ከእንጨት የሚሰራ ሲሆን ጣሪያው በሳር ይከደናል። ታባዮችን ለመከላከል በሚል ግድግዳው አይመረግም። ባህላዊ ቤቱ የውስጥ ክፍሎች የሌሉት ልቅ በመሆኑ የቤት ውስጥ የመገልገያ ቁሳቁስ ከቆጥ ላይ ይሰቀላሉ። በቤት ግንባታው ሂደት ዋነኞቹ ወንዶች ሲሆኑ ሴቶች ደግሞ በሳር አቅርቦት ይሳተፋሉ። በብሔረሰቡ 5 አይነት የጋብቻ ስርዓቶች አሉ። ከነዚህም ውስጥ አንደኛው ኪንዳል ቀይስ ይባላል። ይህ የጋብቻ ስነ ስርዓት በቤተሰብ ስምምነት የሚፈጸም የጋብቻ ስነ ስርዓት ነው። ሁለተኛው የዶት ይባላል። በሁለቱ ተጋቢዎች ስምምነት የሚፈጸም የጋብቻ ስነ ስርዓት ነው። ሶስተኛው ኢሼሜና ይባላል። ይህ የጋብቻ ስነ ስርዓት የጠላፋ ጋብቻ በመባል ይታወቃል። አራተኛ መረማ ይባላል። ይህ የጋብቻ ስነ ስርዓት የውርስ ጋብቻ ነው። አምስተኛ የምትክ ጋብቻ በመባል ይታወቃል። አንድ ለአቅመ አዳም የደረሰ ወጣት ጋብቻ ከመፈጸሙ በፊት አስቀድሞ ለጥሎሽ የሚሆኑ ከብቶች በግሉ ማርባት፣ ቀፎ ሰቅሎ ማር መቁረጥ፣ ጎጆ መቀለስ፣ መገረዝ፣ ከብት መዝለል በምንም መልኩ የማይታለፍ ባህላዊ ግዴታዎች ናቸው። የአዛ ስርዓት የሐመር ብሔረሰቦች ካስቀመጧቸው ስርዓቶች ግንባር ቀደም ነው። የሐመር ወንድ ወደ ሙሉ የብሔረሰቡ አባላት ለመሸጋገር የሚደረግ ስርዓት ሲሆን የአዛ ስርዓት ብልህነትን፣ ጠንካራነትን፣ ጽኑ መሆንን ይጠይቃል። የሐመር ወጣት የአዛ ስርዓት ለመፈጸም ፍቃድ የሚያገኘው ከወላጅ አባቱ ሲሆን አባት ለልጃቸው አዛ ለመፈጸም ዝግጁ እንደሆነ ሲያውቁ አባት ለልጃቸው ቦኮ የሚባለውን ዱላ በመስጠት ፍቃዳቸውን ይገልጹለታል። ቦኮ በመቀበል የመጀመሪያው የአዛ ስርዓት መፈጸሙ ስለሆነ የአዛ ስርዓት እስከሚፈጽም ኡክሊ ይባላል። ኡክሊ ለአቅመ አዳም የደረሰና ከብት ለመዝለል ዝግጁ የሆነ የሐመር ወጣት የሚጠራበት የማዕረግ ስም ነው። አጭር ዱላ ወገቡ ላይ ከወደ ጀርባው በኩል ይሸጉጣል። ከዛ ከወገቡ በላይ ራቁቱን ይሆናል። ኡክሊ ከብት በሚዘልበት ዕለት ስርዓቱ በሚፈጸምለት ስፍራ ላይ በቅርብ የሚሆን በሩቅ ያሉ ዘመዶቹ እንዲገኙ የመጥራት ኃላፊነት አለበት። ይህ ኃላፊነትም የኡክሊ መንፈሳዊና አካላዊ ጥንካሬ የሚለካበት አንዱ መንገድ እንደሆነ ይነገራል። በዚህም ጥሪ መሰረት ዘመዶቹ ስርዓቱ በሚፈጸምበት ቦታና ዕለት ይገኛሉ። ኡክሊው በስርዓቱ ወቅት ለሚኖሩት እድምተኞች መስተንግዶ የሚሆን ማር፣ ወተት፣ ዱቄት ማጠራቀሚያ ቅል ከዘመድ አዝማድ ለመሰብሰብ ይዞራል። ኡክሊ ቅር ሰብስቦ እንዳበቃ ከበግ ቆዳ የተሰራ ልብስ መቀበል የአዛ ደንብ ነው። በዚያን ወቅት ኡክሊው ብቻውን መሆን አይችልም። ሺያ ወይም የኡክሊ ጠባቂ አብሮት ይሆናል። ወጣቱ መንሰንግ የሚባል የማዕረግ ስም ይኖረዋል። በአዛ ስርዓት ውስጥ ያለ ኡክሊ ከብት የሚዘልበትን ቀጠሮ የመቀበል ደንብ መፈጸም አለበት። ቀጠሮ የሚቀበለው በቅርብ አዛ ስርዓት ከፈጸሙ ወጣቶች ማዝ ነው። ማዝም ቦካውን በማየት ብቻ ኡክሊ የመጣበትን ጉዳይ ያውቃል። ከዛም በገመድ ቋጠሮ የሚዘልበትን ቀን ያሳውቀዋል። ኡክሊ የመዝለል አንድ ቀን እድሜ ሲቀረው በንዚ ይቀበላል። የከብት ዝላይ ወቅት ያለምንም እንከን እንዲከናወን ይረዳን ተብሎ ስለሚታመንበት በንዚ በመዳፉ ሳይዝ አይቀርብም። ኡክሊ ሙሉ ለሙሉ የሐመር ማህበረሰብ አባል የሚሆንበትን ወዳጅ ዘመድ በተለያየ ሁኔታ ይገልጻል። የኡክሊው የቅርብ ዘመድ የሆኑ ልጃገረዶች ወተት በመሰብሰብ ወደ ቦታው ይሄዳሉ። ወተቱ እንዳይቆመጥጥ ከደም ጋር የማቀላቀል ስርዓት ይከናወናል። ሴቶች ዝጎ በሚባለው ባህላዊ ምግብ በማዘጋጀት ኡክሊን የማሞገስና የማበረታታት ዘፈን እየዘፈኑ እህል ይፈጫሉ። የከብት ዝላይ ቀን ከጠዋት እስከ ረፋድ ግብዣ ይከናወናል። ከዛም ኡክሊውና ማንዘንግ ማዛዎችን ለመጠበቅ ወደ ከስኬ ወንዝ ይወርዳሉ። የቅርብ ዝምድና ያላቸውን በጭፈራ ያደምቁታል። ኡክሊው በሚዘልበት ሰዓት ሰሌና ነጭ ሮራ መሰል አፈር ይዋባሉ። ሰሌ ቀይ አብረቅራቂ አፈር ሆኖ በሐመሮች የሚዘወተር ማስዋቢያ ነው። ሰውነታቸውን ያስውባሉ።
መዝለል ባህላዊ ስርዓት ከመጀመሩ አስቀድሞ በስርዓቱ ላይ በብሔረሰቡ የተለመደው የግርፋት ስርዓት ይከናወናል። የሚገረፉት የከብት ዘላዩ የቅርብ ዘመድ የሆኑ ልጃገረድ ሴቶች ሲሆኑ ገራፊዎቹ ደግሞ የኦክሊ ጓደኞች ወይም አጃቢ የሆኑ ወንዶች ናቸው። ይህንን የሚያደርጉትም ወንድማቸው ከብት ለመዝለል በመብቃቱ የተሰማቸውን ከፍተኛ ደስታ ለመግለጽ ዝምድናቸውንና ተቆርቋሪነታቸውን ለማሳየት እንደሆነ ይናገራሉ። ይህንን ባይፈጽሙ ዘላዩ ዘመድ እንደሌለው ተደርጎ ይቆጠራል። እሱም ቢሆን በዚያን ዕለት በስርዓቱ ላይ ተገኝታ ያልተገረፈችለት ሴት እንደ ዘመድ አይቆጥራትም። የግርፋት ስርዓቱ እንዳበቃ ዘመድ አዝማዶቹ በተሰበሰቡበት ከብት የመዝለል ስርዓቱ ይከናወናል። ከብት የመዝለሉ ስርዓቱ እንደተጠናቀቀም ይጨፍራሉ። ይህም በአማርኛ ኦክሊ ጋዲ በመባል ይታወቃል። የኦክሊ ጭፈራ ወይም ከብት ለዘለለ ልጅ ክብር የሚደረግ ጭፈራ ማለት ነው። ጭፈራው የሚከናወነው በምሽት ወቅት በጨረቃ ብርሃን በመታገዝ ነው። የዘላዩ ወላጆች ልጃችንን ለቁም ነገር አድርሰናል፣ በዚህም ተደስተናል ብለው ደግሰው ልጃቸውን ለአካለ መጠን መድረሱንና ጋብቻ ለመፈጸም የሚያስችለውን አስፈላጊ የሆኑ ባህላዊ ግዴታዎች ማሟላቱን የሚያውጁበት ስርዓት ነው። ኦክሊው ከብት ከዘለለ በኋላ ማዝ የሚል የማዕረግ ስም ይሰጣል። ማዝ ከኦክሊ ጋዲ ስርዓት ማግስት ጀምሮ ሚስት እስከሚታጭለት ድረስ ከስጋ ከማር ከወተት በስተቀር እህል አይበላም ወይም እንዲበላ ባህላዊ ሕጉ አይፈቅድለትም። በዚህም ሁኔታ እስከ 3 ወር ሊቆይ ይችላል። ኦክሊው እህል መቅመስ የሚችለው ሚስት ሲያጭ ብቻ ነው። ለሱ የምትሆነውን የሚያጭለትና የሚመርጥለት ወላጅ አባቱ ነው። አባቱ ጥሩ ሚስት ትሆነዋለች ብሎ የመረጠለት ልጃገረድ በይፋ እስከሚነግረው ድረስ ማዝ ወደፊት በሚያገባት በእጮኛው አንገት ላይ በሚያስርላት በዱክላ ቆዳ በተሰራ ቀበቶ ወገቡን በማሰር ረሃቡን ያስታግሳል።